እንኳን አብሮ አደረሰን እንዴ አማርኛ ታውቂያለሽ እንዴ አለኝ እሞክራለሁ አልኩት አረ ምን እሞክራለሁ ያለሽ ፈጫዋለሁ በእንጂ በኖርዌይ በሚኖሩ በትውልድ ኢትዮጵያና ኢትዮጵያ ወዳጆች ቤት የአዲስ ዓመት ልዩ የበዓል ዝግጅት ኢትዮጵያ በማደጌና በመኖሬ እግዚአብሔርን አመሰግናለሁ ወላጆችን በርጅነታቸውን ማክበርና መርዳት ከዚህ ሀገር የማልማረውን ነገር ተመርያለሁ አንድ ሽማግሌ በመርኩዝ ቀስ ብሎ ይመጣል ዝም ብያቋርጨው አለፈ ሰውየው ግን ያችን መርኩዝ ጣለና ሩጦ ያዘና ይችን ጢማታ አታከብረም አትመናጥ ብሎ በተፊልም አርጎ መጣ እና ጥሩ ትምህርት ነው ማክበር ተማርኩ የዛ በኋላ አንድ ጊዜ ጃን ሆይ አገሩን ለማየት መጡ እና ከኩየራ ከበራ አጠገብ መኪናቸው ቆመ ወታደሮች ደግሞ አንዳንድ ብር ለተሰበሰቡት ሁሉ ይሰጣሉ ለኔ ሲደርሱ ለዚች እንስጣት እንዴ ብሎ ጠየቀው አይ ግዴን ለማያስፈልግኝም አልኩት አይ እንግዲህ ስንስጥሽ ብሎ አንድ ብር ሰጠኝ ልጅነታችን ልክ እንደሌላ ሀበሻ ልጅነት ምን ለማለው መጫወት ለንቁጣጣሽ ጊዜ የአሻንድዬው ነው ሰርተን እዚህ ታጥቀን ነበር እሱ ትዝ ይለኛል አሻንድዬ ይለብሱና እስክታ ሲወጡ ደግሞ በጳጉሜ ጊዜ ሲዋኙና ሲታጠቡና ኃጢያታቸውን ሲላቀቁ ትዝ ይለኛል አገርሽ የት ነው እንዴ ባነጋገር ታውቁት አትችሉም እንዴ ከጎንደር አልኳቸው ከዛ ዋ ብለው ሳቁ እንደ ሀገር የማየው ኢትዮጵያን ነው የጎሳ ልዩነት አንዳንድ ጊዜ ብቅ ሲል ደስ አይለኝም ባንድነት አገሯ ሰላም ብታገኝ እና ብታድግ እሱ ነው ምኞት ቀለበት መንገድ ተሰራ አዲስ አበባ እና ብዙ ገንዘብ ወሰደ መጠን በላይ አንድ ሰውዬ ምን አለ ለቀለበቱ የዚህን ያህል ገንዘብ ያወጡ ለሰርጉ ምን ያህል ይወጣ ነው አለ የእንቁጣጣሽ ዕለት ይጠብቁን መልካም አዲስ ዓመት ይሁንልን አርትስ ቲቪ